እንኳን ወደ ዛሬው የቀጥታ የሥራ ዜና በሰላም መጣችሁ ክቡራን ተከታዮቻችን። ዛሬ ከዱባይ እስከ አቡዳቢ ድረስ እጅግ የሚያስደንቁ የሥራ፣ የኢኮኖሚ፣ የንግድና የሕግ ለውጦች አሉ። ዜና በተለይም በተባበሩት አረብ ኤሚሬት የሚኖሩ ኢትዮጵያውያንና መግባት የሚፈልጉ ወንድሞች ማወቅ የሚፈልጉት መረጃ ነው። በመጀመሪያ በዱባይ አዲስ የሥራ ፕሮጀክቶች በፍጥነት እየተጀመሩ ነው። በተለይም በዱባይ ሳውዝ አካባቢ አዲስ የሎጂስቲክና የመጋዘን ኩባንያዎች እየተከፈቱ ነው። ይህ ደግሞ ለደህንነት ሠራተኞች፣ ለመጋዘን ሠራተኞች፣ ለአሽከርካሪዎችና ለጽዳት ሠራተኞች ትልቅ ዕድል ነው። ደሞዝም ከ2500 ድርሃም ጀምሮ እስከ 5000 ድርሃም ይደርሳል ተብሎ ይገመታል። በሌላ በኩል ደግሞ በቻርጃና በአጅማ አዲስ የፋብሪካ ሥራዎች እየተከፈቱ ነው። በዚህ ቦታም የማሽን ኦፕሬተር፣ ፓኪንግ ሠራተኛና ሴኩሪቲ ሥራ በብዛት እየተፈለገ ነው። በተለይም ልምድ ያላቸው ሰዎች ፈጣን ቅጥር ይኖራቸዋል። ኢኮኖሚ ዘርፎ ደግሞ ዩኤስ ሴንትራል ባንክ የፋይናንስ ሥርዓትን ማሻሻያ እያደረገ ነው። ዲጂታል ክፍያና ኦንላይን ባንኪ በፍጥነት እየተስፋፋ ነው። ይህ ለንግድ ሰዎች ቀላል ክፍያ ሥርዓትን ያመጣል። በሕግ ዘርፍ ደግሞ የቤዛ ሥርዓት ቀላል ለማድረግ አዲስ የረጅም ቤዛ አማራጮች እየተስፋፋ ነው። የፍሪላንስ ፍቃድ ያላቸው ሰዎች በነፃ መሥራት ይችላሉ። በመጨረሻ ወንድሞቻችሁ ዱባይ ዕድል አለ። ሕጋዊ መንገድ ብቻ ተጠቀሙ። ከውሸትና ካልተፈቀደ ኤጀንሲ ተጠንቀቁ። ሰነዶቻችሁን አዘጋጁ፣ ልምዳችሁን አሻሽሉና ዕድል ሲመጣ በፍጥነት ያዙ። ይህ ነበር የዛሬው የተባበሩት አረብ ኤሚሬት ዜና። ሸር አድርጉ፣ ሳብስክራይብ አድርጉና አስተያየታችሁን ጻፉ። መልካም ዕድል፣ መልካም ስኬት።